ባል አዘጋጅታችሁ ግቡ ልበላችሁ ከተጀናጀንኳቸው መካከል ማለት ነው ብዙ አይነት ሰዎችን አግኝቻለሁ። እና ምን አይነት ሰዎችን አገኙ መሰላችሁ? ግማሹ ብር ነው የሚፈልገው፣ ግማሹ ምን ያክል አመሰራሽ፣ አብዛኛው ምን ያክል አመሰራሽ ነው የሚለው ብርሽ ለማወቅ ማለት ነው። ምን ያክል አመሰራሽ፣ ምን አለሽ፣ ብዙ ነገር ይጠይቅሻል። የኛ ቤተሰቦች እየሰራን ብር እንድንልክ እንጂ እዛ ሆነን ወደ ልጅ ጋር እንድናወራ ፍላጎት የላቸውም። ለምን እንደሆነ ታውቃላችሁ? ብር ይልካሉ ብሎ ስለሚያስኑ። ኢቭን እሱ እዚህ ራሱ እስኪገባ ድረስ ራሱ እንትን አይሉም፣ አያምኗችሁም። እኔ እመቤቴ ምስክሬ ናት ማለት ነው። ኢቭን ካርድ እንኳን 10 ብር ካርድ የ10 ብር ካርድ እንኳን ሞልቼ ማለት ነው ወደ ኢትዮጵያ ለሱ ደውዬለታል። በጣም ረጅም ዓመት አረብ ሀገር ሰራች። ቤት አላት፣ መኪና አለ። በቃ ፎቅ ነው ቤቱ። በጣም በቃ የአረብ ቤት ነው የሚመስለው። እመቤቴን በጣም ነው የሚያምረው። ኢቭን ይሄ እንትኑ እንኳን በረንዳው እንኳን በምንድነው በረንዳው እንትኑ ይሄ ግቢው ራሱ ሰራሚክ ነው። ቤቱ ሰራሚክ ነው። ምንጣፍ አያስፈልገውም። እንዴት እንደሚያምር ውጭኑም ውስጡን እንቁጥቁጥ አድርጋ ጨረሰችው። ሁሉም ነገር አላት። የምትንቀሳቀስበት ብር አላት። ልጅ ግን የላት። አሁን ላይ ልጅ መውለድ አትችልም። ትልቅ ናት በጣም። በቃ ተስፋ ቆርጣ ነው ያለችው። አሁን ምንድነው የምታደርገው? ከሷ በታች ያሉ ሰዎችን መምከር። የምር የልጅ ጉጉት ያላት ነገር በጣም ያሳዝነኛል። ልቤ ይሰበራል እሷን ሳይ። ያ ነገር እንዳይገጥመን ሴቶች እዛ ወልዳችሁ እዚህ የምትልኩ ልጆች የእውነት ልጃችሁን ማለት ነው እየፈረዳችሁበት ነው። ልጆች ማለት የእናት ፍቅር ነው የሚፈልጉት። ባባ እንኳን ራሱ ማለት ነው እንግዲህ ገና ህፃን ነው፣ ገና 7ኛ ወሩ ነው። ኢቭን ከ2 ወሩ ጀምሮ ነው እኔን የሚያቀኝ እግዚአብሔርን። እዚህ ያለው ገና ቤተሰብ ጋር እናቴ ጋር ከመመለሴ በፊት ነው የሚያቀው። በድምጼ ማለት ድምጼ ሲሰማ እንዲህ ፍለጋ ነው የሚሄደው። የሚገርማችሁ። ስለዚህ እዛ ሆናችሁ ወልዳችሁ የምትልኩ ልጆች እኔ በጭራሽ እግዚአብሔርን አይዋጥልኝም። በልጃችሁ ላይ እየጨከናችሁ ነው። ማንም የወለደው እናትሽ ብትሆን እንኳን ማለት ተሰለቻለች። የእውነት የራሴን ክረምት አሳልፌ በሰው ክረምት መሰቃየት የሚሉ ሰዎች ሊኖሩ ይችላሉ። ማለት ያ ማለት እኔ ወልጄ ጨርሻለሁ ለምን በሰው ልጅ እንደዚህ ሰቃያለሁ የሚሉ ሊኖሩ ይችላሉ። በቃ የሆነ በቃ አንቺ እንዲረግሙሽ ይችላሉ። ደስ አይልም። ወልዳችሁ የምትልኩ ልጆች ምንም እናትሽ እንኳን ልጅ ፍላጎት ቢኖራትም አባትሽ ወይም እህትሽ ፍላጎት ቢኖራቸው እንኳን አንቺ አጠገባቸው እየሄድሽ እየመጣሽ እንደዚህ እንትን ስትያቸው እንጂ ደስ የሚላችሁ ሲይዙ ይከብዳል። ልጅ ማሳደግ ቀላል አይደለም። እውነት ይከብዳል። እናንተ ትረገማላችሁ። ዛሬ ላይ ሆነ ይችላል እርግማቱ የሚደርሳችሁ ነገ በልጅ ልጆቻችሁ ሊሆን ይችላል። ስለዚህ ወልዳችሁ ከምትልኩ ሰራ አድርጋችሁ ረጅም ጊዜ ስሩ አይደለም ሰራ አድርጋችሁ መታችሁ ብትወልዱ ነው የኔ ምክር ማለት ነው። ወልዳችሁ አብዛኛው ልጆች ለዛ ተወልዱ የመጡ ልጆች ናቸው ወይ ደግሞ ጥለዋቸው የሄዱ ናቸው። የእውነት ደግሞ ማለት ነው በቃ ወስነሽ መተሽ ተመልሰሽ የምትሄጂ ልጅ እኔ በቃ ይሄን ነገር አልደግፈውም። ማርያምን እዚህ ኑሮ ሲከብዳችሁ ምናምን ማለት ነው። ግን እግዚአብሔር ደግሞ የሆነ ትክክለኛ ሰው ከሰጣችሁ ያን ችግራችሁ ማንኛውም ችግር እስከሰራችሁ ድረስ ትወጡታላችሁ ነው የምለው። አብዛኛዎቹ ሩጠው መጥተው ወይ ትዳራችሁ ላይ አደጋ ሲደርስባቸው ወይ ደግሞ ኑሮ ውድነቱ የሆነ ነገር እንትን ሲላቸው ምንድነው የሚያደርጉት? ተመልሰው ይሄዳሉ። ያ ደግሞ ማለት ነው ወልድሽ ጥለሽ የምትሄጁ ምናምን ወይ በጣም ነው የሚጎዱት። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ የሆነች ምክር ቢጤ ጣል ላረግላችሁ ነው፣ ግን ትጠቅማችኋለች ብዬ ለማስበው በተለይ ያው አረብ ሀገር ላላችሁ እህቶቼ ላላገባችሁ ይሁን ለኔ የጠቀመኝን እስኪ እናንተ የሚጠቅማችኋን ብዬ ልነግራችሁ ወይም ደግሞ ልመክራችሁ ነው የመጣሁት። እንግዲህ ከጠቀማችሁ ያው ጥሩ፣ ካልጠቀማችሁ ታልፉታላችሁ፣ ችግር የለውም። እና ምን መሰል እኔ በኦንላይን ነው ያገባሁት እንደነገርኳችሁ። ባይዘዌ እናትና እኔ በቃ በኦንላይን የተዋወቅነው የአንድ ሀገር ልጆችም እንዳላደለና ብዙዎቻችሁ ታውቃላችሁ ቪዲዮዎችንም ስለምታዩ። ምን መሰላችሁ እውነቴን ነው ስሬስ እግዚአብሔርን ከኔ ውጭ እንኳን ማን 2 ልጆች የኔ ጓደኞቼ አንኛዋ ከኔ በፊት እንድትሆን ትችላለች፣ ግን ከኔም በኋላ ነው እንትን ያለችው በኦንላይን እንደኔ ማለት ነው። በኦንላይን ተዋወቃቸው 2ቱም ጓደኞቼ
እኔም እንደዛው። ግን ያው ይሄን ስላችሁ ደግሞ ብዙዎቻችሁ እንዳትሸወዱ። ምን አለ መሰላችሁ እንደኔ ተጀናጃኝ አልነበረም። የምር እንደኔ ተጀናጃኝ አልነበረም። ብዙ ሰዎችን አይቻለሁ። ምን አለ መሰላችሁ ከድርጉና ማለት ነው። ለምሳሌ ናቲና እኔ ስንተዋወቅ እንደነገርኳችሁ በኦንላይን ስንተዋወቅ ምን ያክል ቆየሽ፣ ምን ያክል ብር አለሽ፣ ምን አለሽ የሚል ጥያቄዎችን መቤቴ ማለት ነው አንድም ቀን ጠይቆኝ አያውቅም ነበረ። ኢቨን እዚህ መተን እስክንገናኝ ድረስ ማለት ነው ምን እንዳለኝ አያውቅም። ይልከሱ እሱ ሳይሆን ሌላ ግን ማለት ነው ሌላ ሰው እንደውም ስለኔ ማንነት የሚያጣራ ነበረ። የሚገርማችሁ ነገር ምን አላት እንዲህ አላት እኔ ጋር እናወራና እኔ ጋር የምር ጓደኛሞች ነን ማለት ብራዘርሊ ሲስተርሊ ማለት ነው። እሱንም የሚያውቅ እኔንም የሚያውቅ ልጅ ነው እና ይሄኛው ደግሞ እኔ ጋር ያወራውን እያመጣ ለዚህኛው ግን ይነግራው መንገሩን ማለት ነው። እሱ ግን አንድም ቀን ጠይቆኝ አያውቅም። የእውነት ትክክለኛ ፍቅር ከሆነ እኔ ማለት ነው በቃ በወሰንኩባት ሰዓት ማለት ነው ከዚህ በኋላ ማግባት እንዳለብኝ አገሬ መግባት አለብኝ ማግባት አለብኝ መውለድ አለብኝ ብዬ ባሰብኩበት ሰዓት ነው እናቴ አጋጣሚ የመጣው የእህል ውሃ ነገር እንግዲህ እግዚአብሔር ፈቅዶ መሰለኝ እና ምንም ግን እኔ ብዙም አልነበርኩም በዛ ሰዓት ማለት ነው። አስቤ የነበረው ገብቼ ለማግባት ነው እንጂ በኦንላይን ተጀነጅኜ እንደዚህ እዚህ ደረጃ ደርሳለሁ ብዬ አስቤ አላቅም ነበር። እና ውዶችዬ እኔ ምክር ቤቴስ መክራችሁ የምር ማለት ነው ትክክለኛ ሰው ከሆነ ትክክለኛ ሰው ማለት ነው ስላንቺ ማንነት በቃ ስለ ቤተሰቦችሽ ማለት ምን አይነት ቤተሰብ እንዳለሽ ሀብታም ናችሁ ምን አላችሁ ምናምን ሳይሆን በቃ አለ አይደለ ብዙ ጊዜ ወደኛ ማለት ነው ዘር የሚባል ነገር አለ። የማን ዘር ናት እንደዚህ ምናምን በቃ እነዚህ ነገሮች ነው የሚያጠናው እንጂ ስለ ሀብትሽ የዘመዶች የእናት አባትሽን ከብት ደግሞ አንቺ ምን ያክል ጊዜ ኖረሻን እንደዚህ ብሎ አያስብም። ትክክለኛ አፍቃሪሽ ከሆነ ማለት ነው። ሁሉ ጊዜ እሱና እኔ በቃ በኦንላይን ካየን ቀን ጀምሮ አንድም ቀን ማለት ነው አንድም ቀን ሳናወራው ልናድር አናቅም። ረጅም ከስራ መጥቶም ከስራ ከመሄዱ በፊት ሰው ሰራለው ሄር ነው ይላል። ሲመለስም እኔ ብዙ ጊዜ ስራ ላይ ሆኖ ራሱ አንድ ጊዜ ሲደውልኝ ነው አይመች በቃ ስትመለስ ይመች ቁጭ ብለህ በስነ ስርዓት እንድታወራኝ ነው የምፈልገው አልኩት። ከዛች በኋላ ምንድነው ሰዓት ሁሉ አለና በቃ እሱና እኔ በስነ ስርዓት የምናወራበት ሰዓት ማለት ነው። ኦልሞስት ከአንድ አመት በላይ እሱና እኔ በስልክ አውርተናል። ግን እሱም ስራውን በማይጎዳ መልኩ እኔም ደግሞ ስራዬን በማይጎዳ መልኩ ነበር የምናወራው። አንዳንድ ሰዎች ደግሞ ከሱ በፊት ሳወራ የነበረ ልጅ ነበር የምር እግዚአብሔር ማለት ነው ያንን ልጅ ወድጆ ነበር ከናቲ በላይ ማለት ነው። ግን እሱ ምንድነው የሚያስበው በቃ ይሁን ይቆጣጠርሻል፣ ለምን ስልክ አላነሳሽም፣ ለምን እንደዚህ አላልሽም ብዙ ነገር ሲለኝ ነበረ። እንደዛ አይደለም ትክክለኛ አፍቃሪ ግን ይረዳሻል። በምን ምክንያት ነው አልተመቸሽም ነው በቃ አልተመቻትም ቴክስት ያስቀምጥሻል በቃ ሲመችሽ ደውይ እኔ ስራ ጨርሻለሁ ሲመች በቃ በሚመች ሰዓት ደውይ እኔ ስራ የለኝ በቃ እንደዚህ ነገሮች ብዙ ነገሮቹ ተመቹኝ። በስነ ስርዓት ማውራት ጀመረ። በፊት እንኳን ዝም ብዬ ነበር ነው ሳወራ የነበረው እሱ ለካ ከልቡ ነው። ከዛ ምንድነው ቀጥታ ቤተሰብ ጋር መተዋወቅ ነው የፈለገው። ቤተሰብ ደግሞ እዛው ናችሁ ብዙ ጊዜ። እሱ ግን የሆነ ሰዓት እንደውም ማለት ነው የሆነ ሀዘን ገጠመንና የጓደኛችን እህት ሙታስ እዛ ለ3 ቀን ነው ምናምን የለውም ነበር ከኦንላይን ጣፈቼ ነበር ዋይፋይ ስለነበረ ስጠቀም የነበረው ዴይሊ ሁሉ ጊዜም በየቀኑ ስለሚያገኝ በሚፈልገው ሰዓት ሲደውል ባላነሳለት እንኳን ያው ቴክስቱ ይደርሰኛል። ስለዚህ ኦንላይን ያተኛ ያቅም እንደዋወላለን እና እዛ ሲሄድ እንኳን ማለት ነው በእርግጥ ነግሬዋለሁ እንደዚህ ሆኗል እንደዚህ በቃ እመለሳለሁ ነበር ብዬ አሰብኩት። አንድ ቀን አድሬ እመለሳለሁ ነበር ያልኩት ትንሽ ሀዘኑ ከበድ ያለ ስለነበር ግን ኦልሞስት ወደ 3 ቀን ነው 4 ቀን ቆይቼ ነበር። በዛ ሰዓት ምንድነው ዋይፋይ ስላልነበረኝ ቀጥታ ሲደውልልኝ ነበር። ከዚህ ማለት ነው ይደውልልኛል በስነ ስርዓት እናወራለን ምንድነው ምናምን ይለኛል። እኔም ስለምሳቀቅ ቶሎ ዘጋለታለሁ። ከዛ ውጭ ማለት ነው አንድ ቀን ችግር ነገር አውርቶኛ ያቅም ምንም ነገር ማለት ነው አለኝም ብሎ ማያቅም። አንዳንድ ወንዶች ይሄ ያለኝ እንደዚህ ያለኝ ውሸታቸው ማለት ነው እንደዚህ ያለኝ እንደዚህ ነው ይላሉ። ግን እንደዛ ያለ ሰው ማለት ትክክለኛ ወንድ አይደለም። ትክክለኛው ወንድ ካገኘሽ የምር ማለት ነው ከሷ ዘጋይተሽ ብትመጪ እድሜሽ በተለይ ማለት ነው ከ28 ወይም ደግሞ በቃ ወደ 30ዎቹ ሊያንኳኳ የደረሰ እድሜ ላይ የደረሳችሁ ልጆች ምንድነው የሚያስፈልገን? ሀብት ንብረት ብቻ ምንም አይሰራም። የምር ማለት ነው ቤት ኖረሽ መኪና ኖረሽ ምንም ሁሉንም እያየሁት ነው። እግዚአብሔር ይመስገን መኪናም ነበረ ቤትም አለ። እሱ ምንም አይሰራልኝም። ከዚህ በላይ ምንድነው ልጅ ነው። ለኔ ሀብቴ ሁሉ ነገሬ ማለት ነው የኔ ካስቶኒ በቃ ሁሉ ነገሬ ማለት ነው ልጅ ነው። ከማንም ከምንም በላይ ኢቭን አሁን ለምሳሌ የሆነ ነገር ብትወኝ እንኳን
ክፉን በሩቅ እንጂ የሆነ ሰው አሁን ለምሳሌ አብዛኛዎቹ እንደምናያቸው እህቶቻችን ወንድሞቻችን በበረሃ የሚቀሩት ልጆች ወይ ቤት ይኖራቸዋል፣ ቦታ ሊኖራቸው ይችላል። አሁን ቦታ ራሱ በቃ ከምነግራችሁ በላይ ማለት ነው። እዚህ ወልዲያ ውስጥ ማለት ትንሽዬ ቦታ እንኳን 150 ካሬ ሜትር ያልሞላች ከነጥብ በላይ ነው። እግዚአብሔርን እውነቱን ነው የምነግራችሁ። ምንም አይነት ውሸት የምነግራችሁ ነገር የለም። ማለት የቀልድ ቦታ አለው፣ የእውነት ቦታም አለው። እና ያን እንኳን ማለት ይሄ ነገር ድንገት አንቺ የሆነ ነገር ብትሆኚ ምንድነው የሚሆነው? የአንቺ ንብረት ዙሮ ቤተሰቦችሽን ነው የሚያጣለው። ግን እኔ አሁን እግዚአብሔር ይመስገን ልጅ አለ። ልጅ ወልደሽ ሄድሽው፣ እግዚአብሔር ይመስገን፣ ፈጣሪሽን አመስግኝ። ከልጅሽ ውስጥ ለማንም አይሆንም። ያን ቦታ ቤትም ይሁን መኪናም ይሁን ማንኛውም ነገር ለልጅሽ እንጂ ለአባትሽ፣ ለእናትሽ፣ ለእህትሽ፣ ለወንድምሽ ላይሆን ይችላል። ምክንያቱም ልጅሽ እያለ ማንም አይነካም። ግን ልጅ የሌለን ልጆች በተለይ ማለት ነው እህቶቼ፣ ልጅ የሌላችሁ በጣም ይሄ ነገር ማለት ነው ስሬስ ነው። እግዚአብሔርን ልጅ የሌላችሁ እኔ ሁልጊዜ የማስበው ምን ነበር? በቃ እኔ እኮ የሆነ ነገር ብሆን ዘመዶች እርስ በርሳቸው በቃ ይጣላሉ። ይሄን ነበር ሳስብ የነበረው ማርያምን። አሁን ላይ ግን እግዚአብሔር ይመስገን ከልጅ ውጭ ለማንም አይሆንም፣ የኔ ንብረት ማለት ነው። እና እናንተም ማለት ነው አስባችሁበት ከሆነ ተዘጋጅታችሁበት ከሆነ ልትገቡ ወደ ሀገር ከሆነ ስለዛ ልጅ ማንነት ከጀርባ ታጠናላችሁ። በርግጥ እግዚአብሔር ሁሉንም ነገር እግዚአብሔር ሲፈቅድና በቃ እሱ መርጦ በቃ ባርኮ ሲሰጠና ነው እንጂ ብዙዎቹ ወንዶች ላይታመኑ ይችላሉ። የኔ ባል ብቻ እኔ እንጃ። እግዚአብሔር ይመስገን የኔ የድንግል ማርያም ስጦታዬ ነው በእውነት። እሱም በድንግል ማርያም ነው ያገኘው። የድንግል ማርያም ቀን ነው የተዋወቅነው። ብዙ ነገሮቻችን በድንግል ማርያም ለኛ ያደረገችው ለማንም አላደረገችም። እሱም እንደ እህትም እንደ እናትም የቅርብ ጓደኛው አድርጎ ነው የሚያስባት። በፊትም እኔም እንደዛ ነበር የማስበው። ለሷ ነገርያት ምንም ነገር ያጣሁት የለም። እሱም ለድንግል ማርያም ነገርያት ምንም ነገር አላጣም ነው የሚለው በትክክለኛነት። እሱ በቃ በሙሉ ኮንፊደንስ ምን ይል ነበር መሰላችሁ? ውዴ እኔ ምንም ይሁን ምንም አንቺ የኔ ነሽ ላይ ነበር። እኔ ደግሞ እንደዛ ስለለው ሁሉ ጋባ ነበር እንዴት ምናምን ል ነበር። ግን እውነቱን ነው እሷ ድንግል ማርያም ፈቅዳለና ማለት ነው። ያው እንግዲህ ተጋብተን ያን ልጅ እናትና አባት ሆነን እግዚአብሔር ይመስገን። እና ውዶቼ እኔም ልላችሁ ያሰብኩት ምንድነው ባጭሩ ትክክለኛ ወንድ ልጅ ካገኘሽ ጊዜሽን እንዳታቃጥይ ምንድነው የምታደርጊው? ቤተሰብ ማርያም ማለት ነው። እድሜ ለከሽን እዛው ስትሰሪ ብንኖር ደስ ይላችኋል። ምክንያቱም እኔ አይቼዋለሁና። ግን የራስሽን ህይወት መኖር መቻል አለብሽ። ሩጠሽም ግቢ እያልኩሽ አይደለም። ስለዛ ልጅ ማለት ነው የሆነ ሰው በጎን ማለት ነው የሚያውቀው ከሆነ ስለዛ ልጅ ማለት ነው በስነ ስርዓት የሥራ ሰው መሆኑን ካወቅሽ፣ እኔ እግዚአብሔር ይመስገን ምንም ባይኖረኝ ማለት ነው አለኝ ባይኖረኝ እንኳን እንደሚያኖረኝ ከእግዚአብሔር በታች ከድንግል ማርያም በታች ማለት ነው ባሌ በትክክል እንደሚያኖረኝ አውቃለሁ። ማርያምን ይሄም ማለት ነው በእርግጠኝነት ልንገራችሁ። ምክንያቱም እያለኝ እንኳን ወድቄ አይቼዋለሁና ያነሳኝ ማን ነው? ከፈጣሪ በታች ባሌ ነው፣ ሌላ አይደለም። እናቴ ወይም አባቴ እህቴ ወንድሜ ምናምን አይደለም። የምር ነው የምነግራችሁ። ስለዚህ እናንተም በቃ የመምጣት ፍላጎታችሁ ሲኖር ትክክለኛ ወንድ ልጅ ካገኘሽ ነይ ግቢና ማለት ነው ውለጂ ክበጂ። ማርያምን እድለኞች ሆነ 3 ልጆች መብርሃንን እኔ እንደውም ኦልሞስት 4 ወር ወደ 5 ወር በእርግጥ እኔ ፍላጎቱን ብዙ የተወሰነ ማለት ነው መቆየት ፍላጎት ነበረኝ የመውለድ ማለት ነው። ኦልሞስት ወደ 5 ወር ወደ ስንት ወር ነው እንትን ያልኩት ወደ 5 ወር ነው 4 ወር አካባቢ እኔ እንደመጣሁኝ አይደለም ባባን ያረገዝኩት። ጓደኞቼ ግን እንደመጡ በቃ እግዚአብሔር ሲፈቅድላቸው የምር ደስ አይልም? እመቤቴን አሁን ሶስት ጓደኛሞች አለ። ሶስታችንም ምንድነው አንደኛይቱ ገና በቅርብ ነው የመጣችው ነፍሰ ጡር ናት። ሁለታችን ግን እንትን የልጅ እናቶች ሆነናል። እግዚአብሔር የተመሰገነ ይሁን። አይገርም? ደስ አይልም? እንደውም ባባና አንደኛይቱ ጓደኛዬ በቃ የአንድ ወር ልዩነት ነው ያላቸው። እኔ በገባሁ በተወሰነ ጊዜ ነበር የመጣችው። እኔ ነፍሰ ጡር እያለሁ ነበር እሷ የመጣችው። ትንሽ እኔ ቀድማታለሁ። እድለኞች ነን ብዙዎቻችን ማለት ነው። እግዚአብሔርን እንዴት ደስ እንዳለኝ እነሱ ምንድነው የታወቁት እንደዚህ በኦንላይን ነው። ደስ አይልም? የምር ማለት ነው። የኔን ደስታ ለእናንተም እግዚአብሔር አምላክ ይስጣችሁ። የእውነት ማለት ነው። በተለይ የልጅ ፍላጎት ያላችሁ ሰዎች ማለት ነው። ልጅ ማለት ነው ከሁሉም ነገር በላይ ነው የምር። ብዙዎች ልጆች እኔ ማቃት ኢቭን ማለት ነው በእርግጥ ልጅ የሚመጣው እግዚአብሔር የፈቀደው ነው የሚሆነው። ምናልባት እድሜሽም ሄዶ እኮ ሊመጣ ይችላል። ግን ደግሞ
በልጅነት የወለድሽው ልጅና እድሜሽ ሄዶ የወለድሽው ልጆች ራሱ አይመሯቸው እኩል አይደለም። ፓስት የሚሆን በወጣትነት ስትወልጂ ነው። እኔ ህፃን ነኝ ብዬ አይደለም እየመከርኳቸው ያለት፣ ግን በምፈልገው ሰዓት ላይ በቃ ማግባት በምፈልገው ሰዓት፣ መውለድ በምፈልገው ሰዓት፣ እግዚአብሔርን ኢቭን ሀገር ለመግባት በምፈልገው ሰዓት ማለት ነው የወለድኩትም ያገባሁትም ሁሉም ነገር የተስተካከለልኝ እኔ በምፈልገው መንገድ ነው። እግዚአብሔር ይመስገን። እናንተም እንደዛ በቃ የኔን እድል እግዚአብሔር አምላክ ይስጣችሁ ነው የምለው። ብዙዎቻችሁ እዛ ወልዳችሁ እዚህ የምትልኩ ልጆች አይደለም እግዚአብሔርን በጣም እዚህ አዲስ አበባ በነገራችን ላይ ያው ብዙም ስላለመዱ ስደትን ስላለመዱ ወደ ክፍለ ሀገር ስትመጪ ነው ሁሉ ነገር የሚገባሽ። እኔ በዚህ እዚች እንኳን ሆኜ በጎረቤት ያለው ወጣ በየሰሰራ ያለው እንደዚህ ቤተሰብ ለመጠየቅ እሄዳለሁ። እነዛ ማለት ነው ብዙዎቹ ወልደው ጥለዋቸው ይሄዱ ወይ ደግሞ ከዛ ሆኖ ወደዚህ የላኩ ናቸው። እመቤቴን ልጆቹ ያሳዝናሉ። ምናልባት በፎቶ ሲላኩ ጠቆርቆር ብሎ ነው የምታዩት፣ ግን እቤት ውስጥ ያለውስ ልጅ ማለት ነው እንክብካቤ ይፈልጋል በጣም በቃ በየሰዓቱ ትንሽም ትሁን ትልቅ ምግብ ማለት ነው ያስፈልጋቸዋል። ልጆች በጣም በቃ መታጠብ ንጽህና ያስፈልጋቸዋል፣ ምግብ ያስፈልጋቸዋል። ምናልባት አንቺ ብር እየላክሽ ይሆናል ልብስ ትልኪያለሽ፣ ምግብ ልጅ እንዳትራብ ወይም ደግሞ ልጅ እንዳይራብ ያልሽ ብዙ ብር ልትልኪ ትችያለሽ፣ ግን ያንን ልጆቹ አይጠቅማቸውም። ማርያምን ለቤተሰቦችሽ እንጂ ለልጅ አይጠቅሙም። ልጆች የሚፈልጉት እናታቸውን ነው የሚፈልጉት ከምንም ከማንም በላይ ማለት ነው። ትንሽ ነፍስ ካወቁ በኋላ አባቴ ማለት የሚጀምሩት እንጂ ህፃን ሲሆኑ እንደሚፈልጉት እናታቸውን ነው የሚፈልጉት። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ከቻላችሁ በቃ የተወሰነ ብር ካገኛችሁ እና በቃ መውለድ ካለባችሁ ወልዳችሁ እዚሁ ልጆቻችሁን የተወሰነ ነፍስ እስኪያውቁ ድረስ እነሱ ጋር ብትሆኑላችሁ ነው የሚለው። ማርያምን ልጅን ጥሎ መሄድ ነገር ከባድ የለም። ወልዶ መላክን ነገር ከባድ የለም። ምናልባት በላክሹ ብር ልብሱን ዘንጦ ስታዩ ልጅ ደህና ነው ብለሽ ልታስቢ ትችያለሽ። ልጅ ያው ከተወለደ ያድጋል፣ ግን የሆነ አይምሮ ግን ጥሩ እያሰበ አያድግም። ማርያምን በጣም ነው የሚያሳዝኑኝ እውነት ለመናገር። ምክንያቱም እዚህ በመጣሁት እንግዲህ ኦልሞስት ወደ 3 ሳምንት ሊሆነኝ ነው መሰለኝ። ብዙ ቦታች እየተንቀሳቀስኩ ነው ማለት ባለፈው እንደመጣሁኝ ወዲያውም ቶሎ ሄድኩ ወደ ናቲ ወልጅ ነፍሰ ጡር እያለሁም ብዙም አልሄድኩም፣ ማንም ጋር አልሄድኩም። ከወለድኩ በኋላም እዛው ነኝ። አሁን ግን ትንሽ ልጄንም እህቴም ማለች እናቴም ማለች ስለሚይዙ አንዳንድ ቤተሰቦች ጋር እየሄድኩ ነው። ስለዚህ ስትንቀሳቀሽ ነው ብዙ ነገር የምታዩና ካየሁት አንፃር ነው የምነግራችሁ። ተንቀሳቀሽ ከአንድ ሁለት ሰዎችን እንደዚህ ብር ኑሯቸው ልጅ ያጡ ሰዎችን አይቻለሁ። ልጆቻቸው ደግሞ እዛ ሆነው የላኩ ልጆችን አይቻለሁ። ኢቭን ደግሞ እዚህ ወልደው ትተዋቸው የሄዱ ልጆችን አይቻለሁ። እነዚህን ሳይ ማርያም ለምን አሰራላችሁ ቪዲዮ ብዬ ነው ያሰብኩት። የሆነ ልቤ ተነክቶ ነው እንደዚህ አይነት የሰራሁት እና ይሄን ይመስላል። ያው እንግዲህ እንደነገርኳችሁ ማለት እዚህ መጥቼ ገና ባል ምናምን እመርጣለሁ የምትይው እኔ ሐሳባቸው ቤተሰብ ምንድነው አንቺም ትንሽ ያለሽ እሱም ትንሽ ያለው እንደዛ ነገር ነው ሐሳባቸው። ግን የእውነት ትክክለኛ ፍቅር ካለ ሁሉም ነገር ይመጣል። ማርያምን ይሄን ነው የምለው። ትክክለኛ ፍቅር ካለ ገንዘብ ይሄዳል ይመጣል፣ ችግር የለውም። ስላለው አይደለም ያኖርሽ፣ ስለሌለው ደግሞ አትኖርም ማለት አይደለም። ቢኖርም ደስ ይላል፣ ከሌለሽም ማለት ነው። ትክክለኛ ፍቅር ካላችሁ እግዚአብሔርን ይኖራል። ምን ውድ ነው አውቃለሁኝ፣ ውድ ነው ግን ይኖራል። ብዙ ስላለሽም ደግሞ አንቺ ደልቶሽ አትኖሪም። ትንሽ ስላለሽም ደግሞ እንትን ብለሽ ዝቅ ብለሽ አትኖሪም። ኢቭን እንደውም ካላችሁ ይልቅ የሌላችሁ ሰዎች አሪፍ ደረጃ ላይ ናቸው ያሉት። ማርያምን እና ውዶችዬ ያው እንግዲህ ይሄ ነው ለዛሬ ምክሬ። እስቲ ኮመንት ላይ ደግሞ ጥያቄ ካላችሁ ወይም ደግሞ የምትፈልጉት ነገር ካለ ጻፉ። ላይክ አድርጉልኝ፣ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ጥያቄ ካላችሁ ማንኛውም ጥያቄ እኔ አሁን ኮመንት እያነበብኩኝ ለጥያቄያችሁ ራሱ መልስ እሰጣለሁ። እግዚአብሔር ከዛሬ ጀምሬ ማለት ነው። እስኪ እንደ እግዚአብሔር ፍቃድም ያው ባባንም የዝም ሰው እየፈለኩ ስለሆነ ጥያቄ ካላችሁ እያንዳንዷ ኮመንት እያነበብኩኝ ወረቀት ላይ ጽፋትና እንደረሳት ስለሱ ራሱ ማለት ነው። ማለት በቃ እኔ እንደነገርኳችሁ የሁለቱንም የዛንም እናንተ ጋር ያለውንም እዚህ ያለውንም ነገር ለእናንተ ሸር ለማድረግ ደስተኛ ነኝ። ስለዚህ ለዛሬው እንግዲህ ጠቅማችኋን ብዬ ነው ያሰብኩት። ያየሁትን ትክክለኛ ነገር ነው፣ ውሸት አይደለም፣ ሪል የሆነ ነገር ነው የነገርኳችሁ። ያው እንደምታዩኝ ብዙ ቦታዎችን ማለት ሁሌ ካሜራ ይዤ ባልወጣ ብዙ ቦታዎች ያው ካሜራ ላይ የምታዩኝ የሆነ ቦታ ቪዲዮ ለመቀረጽ ይሆናል እንጂ እንደዚህ ቤት ሊሄድ ነው ብዬ ሰርቼ አላቅም። ግን ደግሞ
ትክክለኛውን ያየሁትን የሰማሁትን በጆሮዬ ማለት ነው አሉ እንደዚህ አሉ እኮ እንደዚህ ነው አሉ እኮ ሳይሆን በትክክለኛው መንገድ በጆሮዬ የሰማሁትን በትክክለኛው መንገድ ደግሞ በአይኔ ያየሁትን ነገር ነው የነገርኳችሁ። ስለዚህ እና እኔ ህይወት ላይ ያለውን ለእኔ ጠቀመኝን ብዬ ያሰብኩትን ስለ ትዳር ማለት ነው ስለ ትዳር ያነገርኳችሁ ያው እንግዲህ ለእኔ የጠቀመኝ ነው። በእርግጥ ያው እግዚአብሔር ሲመርጥልሽ ነው። እግዚአብሔር በቃ ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። ይሄ ትዳር በቃ እግዚአብሔር ስጦታ ነው ብዬ አስባለሁኝ። ግን በልጆች ጉዳይ ግን ስሬስ ነገር ነው። ማርያምን እኔ በፊት ስለ ልጅ ምንም ቢሆን ምንም አይመስለኝም ነበር። ወልድ ስታዩ እናቱን ስታዩ ግን በጣም ነው ሁሉም ነገር ማለት ነው የሚገባል። እና ስለዚህ ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶችዬ